መስገድ በዕለት ውስጥ መስዋዕት ማቅረብ ማለት ነው። መስገድ ማለት የተፈጥሮ አካላችንን ለእግዚአብሔር አሳልፎ መስጠት ማለት ነው። መስገድ ማለት ትህትናን እና ለበጎነት የሚወስድ ተስፋን ማሳየት ማለት ነው። መስገድ ማለት ነገ ለምናገኘው በረከት አካሎቻችንን ማዘጋጀት ማለት ነው። እና ሰይጣን እንዲህ ባለው ሁኔታ ውስጥ እድል አይኖረውም። መስገድ አምልኮት ጀመርክ ማለት ነው። አምልኮት ማለት የእግዚአብሔር መንግስት በአካልህ ገለጥህ ማለት ነው። ሰይጣን አልሰግድ ብሎ አይደል እንዴት ዋረደው? እድሜ ልካችን እኮ በአምልኮት ግብጾች ናቸው እኛን ያበላሹን። እነሱ ይሰግዳሉ፣ እኛ አንሰግድም። አትስገድ ይልሃል። ክፉን ስትሰራ ዝም ይልሃል። ስግደትን ደግሞ ይከለክሉሃል። የዕለት አምልኮት ስግደት አይቋረጥም። ያ ኃይል ነው። ዲያብሎስ ብርታት የሚያገኘው አደገኛ ስራ የሚሰራው በህይወቱ ውስጥ የሚያቅደው ከስግደት ስትርቅ። ቤትህ ውስጥ እስላሙ የሚተባበረው እኮ ስለሚሰግድ ነው። እንደውም እነሱ እኛ በክርስቶስ ተጠራንና ስግደትን ዝም አልን። እነሱ እኮ መስጊድ ነው ያሉት። መስገድ እንደማለት ነው። ሰውየው ብልጥ ነው። መስገድን ሰጣ። እኛ መስገድን ተውንና በስሙ ተጠርተን እንሆልላለን። ዝም ብለን መነኩለን የተሰጠን ኃይል ትተህ ያልተሰጠን ችግር እንጠራለን።